ያኔ ብርሃን ነገሰ። ያኔ ብርሃን ሲነግስ እዛ የነበሩት ሌሊቱን ሳይተኙ በአራት ክፍል ተከፍለው የሚጠብቁ ሌሊቱን 12ቱን ሰዓት ለአራት ተከፋፍለው 3 ሰዓት ነው የሚጠብቁት ከፍቶቻችሁን። ታዲያ ያኔ እነሱ በጨለማ ባትሪያቸውን እያበሩ በአንደኛው አካች 3 ሰው ሲጠብቅ በአንደኛው አካች ወይንም በአንደኛው ክፍለ ጊዜ፣ በሁለተኛው ክፍለ ጊዜ፣ በሶስተኛው ክፍለ ጊዜ ላይ ታላቅ ብርሃን ሲመጣ እዛ አካባቢ የነበሩት ሲደነግጡ የእግዚአብሔር መልአክ መጥቶ ነው ይህንን የምስራች ያበሰራቸው። እኛንም ሁላችንን የምስራች ያብስረን። ታዲያ በዛ የነበሩት እረኞቹ እነሆ ታላቅ የምስራች እነግራችኋለሁ፣ የሚያስደስት ለእናንተም ለሕዝቡም ደስ የሚያሰኝ ብርሃን ነው ብሎ ሲነግራቸው ይህንን ብርሃን አሉ፣ ይህንን ጉዳይ አሉ ተነስተን ማየት አለብን፣ ሄደን ማየት አለብን። እስከ ኢየሩሳሌም ድረስ እስከ ቤተልሔም ድረስ እንጓዝ። እግዚአብሔር ያሳየንን ነገር ሄደን አይተን ማረጋገጥ አለብን አሉ እረኞቹ። ጌታ ተወለደ ተወለደ Get out